ጥሩ አኬ እዚህ ላይ የምታነሳው ጥያቄ ካለ እባክህ ለአንተ እድል ልስጥ። እንደ እኔ እኮ ፈታ ያላችሁ መስሎኝ የገባሁት። አይመቻችሁ፣ ደስ ይላል። አይ ሰይጣኖቹን እንግዲህ በቁጥጥር ስር አውያቸዋለሁ እያለ እንዴት አወቅ ሰይጣን እንዳለ? ግን በመጀመሪያ ደረጃ እኔ ከሰይጣን ጋር በአካል ከአንድም ሁለት ጊዜ አውርቻለሁ። መጀመሪያ ተነጋግሬ አግኝቼ አውቃለሁ። ሰይጣንን ተደባድቤም አውቃለሁ። ሰይጣኖች ጋር የእውነት ተደባድቤም አውቃለሁ። ሰይጣን ሰው ቤት ሄጄ የሆነ ቅቤ ላደርስ እናቴ ልካኝ ሄጄ ሻወር ቤታቸው ውስጥ ስገባ ከዛ በኋላ ያ ሰይጣን ይመጣብኛል። ዶሮ ሰይጣን ሆነ፣ ሰው ሆነ። እውነቴን ነው የምነግራችሁ። እውነት ዶሮ በአካል እኮ ነው። እንቅልፌን ተኝቼ አይደለም። ዶሮ ሽንቴን እየሸኘ ነገር እንዴት ነው? በቁም ነገር እያወራ ነው ወይስ እንዴት? የእውነቴን ነው የምነግራችሁ። ከኔ እኩል ሆነ ቁመቱ። እጅ አወጣ፣ አፍንጫ አወጣ፣ ፊት አወጣ፣ ሰውነት አወጣ፣ እግር አወጣ፣ ፈርጠም አለና ከኔ ጋር መደባደብ ጀመረ። ከዛ እኔም ሽንቴን መሽናት ትቼ አብሬው መደባደብ ጀመርኩ። መጨረሻ አሸነፍኩትኝና ሴትዮዋ ተነስታ ስትወጣ ያም ሰይጣን ሴትዮዋ ላይ አረፈ። ሴትዮዋም ነፍሷን ይማር ብዙ አልቆየችም። እና ከዋናው ሰይጣን ጋር ተደባድቤ አውቃለሁ። ከዋናው ካሱም ከሚባለው ማለት ነው። ነፍሷን ማን ነው የሚምረው? ነፍሷን ማን ነው የሚምረው? ነፍስ ይማር ስትል በእናንተ ሃይማኖት እንደዛ አይነት ነገር አለ? ለምንድነው የሚምራት? ገነት ብትገባ እኮ ቅድም ገነት ነው የምትገባ አላልክም እንዴ? ኖ ነፍሷን ይማር ይባላል። በእኛ ወደ እንስሳ እንዳትቀየር፣ ወደ እንስሳ ጸሎት አለ። ሰው ለምን ትቀየራለች? ለምን ትቀየራለች? ኦልሬዲ ኃጢአት አልሰራችም አልካለ። በሁለት ጾታ ትፈጠራለች እኛ ጋር በሁለት ጾታ ከተፈጠረ እሱን አይደለም ያልኩህ። አንዴ አዳምጠኝ። ቆይ እኔ የጠየኩህ ቅድም ሰው ሲያጠፋ ብቻ ነው ወደ እንስሳ የሚለወጠው ብለህ ነበር። እቺን ሴትዮ እንግዲህ ተገላ ከሆነ እሷ ምንም አልበደለችም። ለምን ነፍሷን ይማር የምትለው ታዲያ? እንግዲህ ከዛ በኋላ ያ ሰይጣን እንግዲህ ስለገደላት ማለት ነው አሳርፎ፣ ከዛ ብዙም አልቆየችም ሞተች። ሰይጣኑ አረፈባት። ሰይጣኑ ስላረፈባት ነው በደል ሰርታ ሳይሆን አጋጣሚ። አሁን ወንድማችን ጋር ሰይጣኑ በሚፋለምበት ሰዓት ላይ ወደዛች ሴትዮ አረፈ በማለት ፖሰስ ሆነች በዛ ሰይጣን በካሱ በዛ ምክንያት ነው። እሺ እንደው አንድ ጥያቄ ለመጠየቅ ያህል እንግዲህ ፈጣሪንም አግኝቻለሁ እያልክ ነበር መሰለኝና ነው አይደል ወይስ? አዎ አግኝቻለሁ። ፈጣሪን በገነት ሄጄ አግኝቻለሁ። ራሱ ወስዶኝ ነብዩ መሐመድና ኢየሱስ ቤቴ መተው ወሰዱኝ። በዛ ምክንያት ኦኬ። መሐመድና ኢየሱስ አንድ ላይ ሆነው? አዎ በአካል ነው የወሰዱኝ። ይሄን በህልም አይደለም፣ በአካል መተው ወሰዱኝ። ከዛ በኋላ ይሄን ጺሜን ራሱ መላጨት ያቆምኩት። ይሄን ጺሜን ተላጫሉኝ። ሄጄ ተላጭቼ መጣሁ። ከዛ ይዘውኝ ሄዱ። ከዛ በኋላ ተላጭቼ ጀመረ እና በአካል አግኝተው ጥሩ ነው። ግን አሁን እንድናምንህ ምንድነው አሁን የምትሰጠን እስቲ ማስረጃ? አሁን እኔ ምን ትዝ አለኝ መሰላችሁ? የምር ሲሪየስሊ አንድ ወቅት ላይ ወደ ስድስተኛው ክፍለ ዘመን 7ኛው ክፍለ ዘመን አካባቢ ላይ አንድ እንግዲህ አሁን ላይ በጣም ዕውቅ የሆነ ነቢይ ተነስቶ ነበረ። በእስልምናው ዘንድ ነቢይ ተብሎ የሚከበር መሐመድ ተነስቶ ለምሳሌ በቃ እኔ ከፈጣሪ ዘንድ እንዲህ ያለ ነገሮች እየተገለጠልኝ ነው የሚል ነገርን ማንሳት ጀመረ። ነው እየወረደልኝ ነው ሲል ወዲያውኑ ጥያቄ ተጠየቀ። ምን አይነት ጥያቄ ነበር የተጠየቀው? ኦኬ እውነት ከሆነ እስቲ ወይ ተአምር አድርገህ አሳየን፣ በምን እናምንሃለን የሚል ነገር ጥያቄ ተነስቶበት ነበርና በዛ ሰዓት የጠየቁትን አይነት ሰዎች ጥያቄ አንተንም ልጠይቅህና እስቲ በምን እንወቅ እስቲ አንተ ምንድነው ማስረጃ? የሆነ ተአምር ወይ የሆነ ነገር እስቲ። እኔ በነገራችን ላይ ብዙ ተአምር ተፈጥሯል። ስመጣ የምታስተውሉ ከሆነ እውነት ለመናገር እኔ ቀልድ አይደለም። ስመጣ እንደምታውቁት ከሆነ የእውነት ብዙ ነገር ተፈጥሯል። በኢቭን ኢፍ በኢትዮጵያ ውስጥ ራሱ ብዙ ትንቢት እየተናገርኩ እየሆነ ነው ያለው። ኢቭን ኢፍ ስመጣ እኔ ፖዚቲቭሊ የምታምኑ ከሆነ ዋነኛ ግን የተፈጠረው በመጀመሪያ እንደመጣው ሁላችሁም ኦርቶዶክስ ራሱ የእጅ ምልክት አወጣችኋል እኮ ጥር ላይ። እኔ ትሳስ ላይ መጥቼ ይሄ ራሱ አለ። እኔ ትሳስ ላይ ነው የመጣሁት ጥር ላይ። ሁላችሁም እንዴት ሊሆን ቻለ? አሁን ምልክት እንትን የለም ማለት ነው አይደለ? ያው እንግዲህ ለነብይነት ማስረጃ የለም መሰለኝ። ብዙ ትንቢቶች ደግሞ ተናግሬያለሁ። እውነተኛ ነብይ ከሆንክ በቃ አንዲት ነገር እንድታደርግ ወይ አንዲት ነገር ልጠይቅህና እስቲ መልስልኝ። እውነተኛ ነብይ ከሆንክ ይሄ ከጎንህ የተቀመጠው ልደተ ቃል 7 የሚል ልጅ ይታያል? አዎ። እሱ በድሮ ህይወቱ ምን እንደነበረ ንገረን።
አላውቅም። እኔ ሁሉንም አምላክ የሚነግረኝን ብቻ ነው የማውቀው እንጂ እያንዳንዱን አላውቅም። ፕላስ ደግሞ ራሱ ፈጣሪ አሁን ቅርብ ከሆነ ጠይቅልንና ንገረን። ይኸው እዚሁ አለበለዚያ ግን የማይነግርህ ከሆነ ከፈጣሪ ምንም አይነት ድምፅ አትሰማም ማለት ነው። አዎ ደቂቃ እንሰጣለን። 3 ደቂቃ 4 ደቂቃ እንሰጣለን። ጠይቀው ልደተ ቃል በቀደም ህይወቱ ምን እንደነበረ ንገረን። እኔ የእውነት አላውቅም። ለምን እንደማላክ ታውቃላችሁ? ሁሉን የሚነግረኝ እንጂ እኔ በኋላ ምን እንደሚያጋጥምኝ አላውቅም። እኔ ጠይቀዋ እንዲነግርህ ጠይቀው። እኔ እንዲነግርህ ጠይቀው አይደለም። እኔ እያንዳንዱ ስም የምገልጸው የማውቀው አላውቅም። ራሱ አይ እኮ እያንዳንዱ እኮ ለምሳሌ የኔን እኮ አልጠየቅኩም፣ የፈለገን አልጠየቅኩም፣ የገብረ ሚካኤል ሌሎችንም እኮ አልጠየቅኩም። አንድ ሰው ነው ከዚህ ሁሉ መርጬ እንደ ውስጥ ለምልክትም እንድትሆነን ልደተ ቃል በድሩ ህይወቱ እኔ ምንድነው በጣም ይገርመኝ። በቃ ይሄንን ነገር ለማወቅ ያሳስበኛል። አሁን ባለው አሁን በዚህኛው ህይወቱም ስለሚያሳስበኝ የቅርቤ ሆነው በቀደመው ህይወቱ ምን ቢሆን ይሄ ልጅ ብዬ ወንደር አደርጋለሁ፣ እጠይቃለሁ። ሴት ሆኖ ተፈጥሯል። ሁላችንም ሴትና ወንድ ሆነን ግዴታ እንፈጠራለን። የእውነት ሴትና ወንድ ሆነን በሁለት ቦታ እንፈጠራለን። ስሙን ማን ነበረ ስሟ? ሊዱ። ይሄማ የሆነ ነገርማ አለ። አይ ይመች በቃ እና ጽድቀበት እንዴት እላለህ? አይ በቃ ጠይቁት እናንተ። ኦኬ ጥሩ ቀልድብን ደምሳሽ። እግዚአብሔር አምላክ ማስዋል አይደለም ሌላ ምንም እውነቱን ለመናገር እኔ እንደምረዳው ከሆነ በግልጽ የማየው አመጣጥህ ጀምሮ ስናይ ከፍተኛ የሆነ የኑሮ ማጠር ችግር አይቼባለሁ። ግልጽ ነው። ይቅርታ እንደዚህ ስለ ከስራ ተባረሃል፣ ከቤት ተባረ ነበር። የሆነ ሰዓት የምትበላው ምግብ ሁሉ አልነበረህም። ገንዘብ ለማግኘት ነው ይሄን ያደረግከው አይደል? አስደበረኝ ሳይሆን በዚህ አጋጣሚ እኮ ገንዘብ ለማግኘት ብለህ ከሆነ ይሄንን ነገር ገንዘብ ማግኛ መንገድ ከሆነ ያደረግከው ፍቅር ሲይዝም ምን ይዝም ብለህ የመጣኸው የምርም ገንዘብ ለማግኘት ኑሮህን ለመለወጥ ከሆነ ይሄን ያደረግከው በግልጽ ተናግረህ እኮ ነፍስ ላይ ሳትቀልድ ራስ ላይ ሳትቀልድ አሁን እኮ ያወራኸውን ነገር እኮ ለራስህ ስትሰማው እኮ እንደ ምግብ ትዝናናበታለህ። እና ያ ምንም አይጠቅም። አሁን ለምሳሌ እንዲህም ሆነ በህይወት ላይ የፈጠርከው ምንም አንዳች ቁም ነገር የለም። እንደምታየው ውስጥ 1 ዓመት ሊሆን ነው። ግን ምንም በህይወት ምንም የፈጠርከው ምንም ያደረግከው ማንም የተከተለ አንተን ለቀልድ ለፌዝ ከዛ ውጪ በአንተ ህይወት ላይ ወይም ደግሞ በሰዎች ህይወት ላይ ያደረከው አንዳች ነገር የለም። ምን ያህል ስህተት መሆንህን እንድታቅ የምፈልገው ለምን ታውቃለህ? አማኑኤል ቤተክርስቲያን ሆኜ ነው ያየሁት። ምናልባት በዛው አማኑኤል ብትገባ ጥሩ ነበር። እውነቱን ለመናገር እዛው አካባቢ ነው። ይሄን ምን ለምን እንደሆነ ልንገርህ። እግዚአብሔር ህዝቡን ለ2000 ምናምን ዓመት ነብይ ሳያስነሳለት ዝም ብሎ ሚቶ ቀለኛ አምላክ አይደለም። አንተ ድንገት ወሎፍ ደሰደ ኑሮ ከብዶ መጥተህ እኔ አሁን ነብይ ነኝ እንደዚህ ጣትህን ወደ ላይ አንስተህ ሰዎችን ተከተሉኝ ስትል እንደው ትንሽ እንኳን እንደው የሞራል ልዕልና ወይም ደግሞ ማፈር እንኳን አይሰማህም። ኑሮ አልከበደኝም እኮ ቤት ነበረኝ። ከብዶህ የማከራየው ቤት ነበረኝ ነው 40 ሺህ ብር 50 ሺህ ብር የማከራየው የእርሻ መሬት ነበረኝ። ሁሉ ተወሰደ። አሁን ከመጣው ነው የተወሰደው እንጂ ጥሩ ኑሮ ነበረኝ። እንደው በቃ ደምሰሽ ችግር